ሰላም ለእናንተ ይሁን። በዓለም ዙሪያ ያላችሁ ቅዱሳን ሁሉ የጌታ ሰላምና ጸጋ ይብዛላችሁ። ፓስተር ኤፍሬም ላከማርያም ባላለሁ ቶሮንቶ የምትገኘው የኢትዮጵያ ወንጌላዊት ቤተክርስቲያን መጋቢ ነኝ። እግዚአብሔር አምላካችን እናመሰግናለን። በዚህ ማለዳ በዚህ በቶሮንቶ ከተማ ማለዳ ነው። በዓለም ዙሪያ በአንዳንዶቻችሁ ምሽት ሊሆን ይችላል፣ ቀን ሊሆን ይችላል። ነገር ግን በዚህ ክፍለ ጊዜ የእግዚአብሔር ቃል ይዤ መጥቻለሁ። ሁለተኛ ዜና መዋዕል ምዕራፍ 14 ቁጥር 11 ላይ ያለው ቃል ማለት ነውና አጠቃላይ በዚህ ክፍል ንጉሥ አሳ የሚባል የይሁዳ ንጉሥ ወደ አምላኩ ወደ እግዚአብሔር የጸለየው ጸሎትን እንመለከታለን። አሳም አቤቱ በብዙም ሆነ በጥቂቱ ማዳን አይሳንህም፣ አቤቱ አምላካችን ሆይ በአንተ ታምነናልና በስምህም በዚህ ታላቅ ወገን ላይ መጥተናልና እርዳን። አቤቱ አምላካችን አንተ ነህ፣ ሰውም አያሸንፍ ብሎ ወደ አምላኩ ወደ እግዚአብሔር ጸለየ ብሎ ጮኸ ብሎ ይናገራል። እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ ምዕራፉ ሲጀምር ምዕራፍ 14 ሁለተኛ ዜና መዋዕል ምዕራፍ 14 ላይ ሲጀምር እንግዲህ የንጉሥ አሳ አባት ንጉሥ አብያ እንዳረፈ እንደሞተና ከዛ በኋላ በአባቱ በዳዊት ከተማ እንደቀበሩት ከዛ ደግሞ አሳ እንደነገሰ ነው። ንጉሥ አሳ ከነገሰ በኋላ ያደረገው በጣም የሚያስገርም ነገር ነው። እንግዲህ አንዳንድ ነገስታት ሲነግሱ ሰራዊታቸውን ያደላድላሉ፣ ብርታት የሚያገኙበትን ብዙ ነገር ሰራዊትም ሚኒስትሮች ይሾማሉ፣ ብዙ ነገር ያስቀድማሉ። ንጉሥ አሳ ግን የእግዚአብሔር ነገር ነው ያስቀደመው። አሳም በአምላኩ በእግዚአብሔር ፊት መልካምና ቅን ነገር አደረገ ብሎ ቁጥር 2 ላይ ይጀምራል። በእግዚአብሔር ፊት በመልካምና ቅን ነገር አደረገ። ሲዘረዝራቸው ደግሞ የእንግዶችን አማልክት መሰዊያ፣ የኮረብታችሁ መስገጃ አፈራረሰ፣ ሐውልቶችም ሰበረ፣ የማምለኪያ አጸዶችም ቆራረጠ ብሎ መጽሐፍ ቅዱስ ይናገራል። ስለዚህ አንደኛ እግዚአብሔር የማይከብርባቸውን ነገሮች ሁሉ አስወገደ። ጣዖት የሆነ ሁሉ አስወገደ። ዛሬ ለእኔና ለእናንተ ምን ማለት ነው? በሕይወታችን እግዚአብሔር የማይከብርባቸው ነገሮች ሁሉ ማስወገድ፣ በሕይወታችን እግዚአብሔር የማይከብርባቸው ነገሮች ሁሉ ማስወገድ። ይሄ ቅድሚያ የሚሰጠው ነገር ነው። እግዚአብሔር አምላካችን እናመሰግናለን። ሁለተኛ እግዚአብሔርን ፈለገ ይላል። እግዚአብሔርን ፈለገ። እግዚአብሔርን ስንፈልገው ይገኝልናል። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። ስለዚህ ቅደም ተከተሉ ግን በጣም የሚያስደንቀው ነገር ቅደም ተከተሉን ማስተዋል አለብን። ቅደም ተከተሉ ምንድነው? በሕይወታችን እግዚአብሔር የማይከብርባቸው ነገሮች ሁሉ ማስወገድ ይቀድማል። ብዙ ጣዖታት ተሸክመን ልባችን በብዙ ነገር ተሞልቶ እግዚአብሔርን እፈልግሃለሁ ብንለው አይገኝም። ስለዚህ አሳ ያደረገው በእግዚአብሔር ፊት ቅን ነገር አደረገ፣ በቅንነት ተመላለሰ። ሁለተኛ ደግሞ እግዚአብሔር የማይከብርባቸው ጣዖታትና አጸዶች በሙሉ አወደመ፣ አስወገደ። ከዛ ደግሞ እግዚአብሔርን ፈለገ። እግዚአብሔር አምላካችን እናመሰግናለን። እና በማናቸውም ፈተና ተግዳሮት ደግሞ ሲመጣብን አስቀድመን የፈለግነው እግዚአብሔር እሱ ራሱ እንደሚዋጋልን ከንጉሥ አሳ ሕይወት እንማራለን። እግዚአብሔር አምላካችን እናመሰግናለን። ስለዚህ እግዚአብሔርን መፈለግ ትልቅ ነገር ነው። ንጉሥ ዳዊት ለልጁ ሲመክረው ለሰሎሞን አንተም ልጄ ሰሎሞን ሆይ እግዚአብሔር ልብን ሁሉ ይመረምራልና የነፍስንም አሳብ ሁሉ ያውቃልና የአባትን አምላክ እወቅ፣ በፍጹም ልብና በነፍስ ፈቃድ አምልከው፣ ብትፈልገው ታገኘዋለህ፣ ብትተወው ግን ለዘላለም ይተዋሃል ብሎ ተናገረ፣ መከረው። ይሄ እንግዲህ ንጉሥ ዳዊት የመጨረሻ ቃሉ ለልጁ ያስተላለፈው የመጨረሻ ምክር ይሄ ነው። እግዚአብሔር አምላክን ፈልገው። ስለዚህ እኔና እናንተ እግዚአብሔር አምላካችንን ስንፈልገው ይገኝልናል። ሲገኝልን ደግሞ እንደ አሳ እንደገጠመው ተግዳሮት ሲገጥመን ጣልቃ ገብቶ ያስጥለናል፣ ድል ይሰጠናል። እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ ይሄ ሆኖ ሳለ የእግዚአብሔር ቃል እንደሚነግረን ምድሪቱ አረፈች ይላል።
ለ10 ዓመት ያክል አረፈች። በሰላም ኖሩ። ምክንያቱ እግዚአብሔር መፈለግ ስላስቀደሙ። እኔና እናንተ እግዚአብሔርን ስንፈልግ፣ እኔና እናንተ እግዚአብሔር የማይፈልገው ነገር ሁሉ ከህይወታችን ስናስወግድ፣ እኔና እናንተ ህይወታችንን ስናድስ፣ እግዚአብሔርን ስንፈልገው፣ እግዚአብሔር ደግሞ እረፍትን ይሰጠናል። እግዚአብሔር የእረፍት አምላክ ነው። እናንተ ሸክማችሁ የከበደ ወደ እኔ ኑ እኔ ማሳርፋችኋለሁ ብሎ የተናገረ ጌታ ኢየሱስ ስንፈልገው እረፍት ይሰጠናል። እረፍት በቫኬሽን አይገኝም። እረፍት በተለያየ ሀገር በመሄድ አይገኝም። እረፍት ዴይ ኦፍ በመውሰድም አይገኝም። እረፍት እውነተኛ እረፍት የሚገኘው ከጌታ ጋር በመጣበቅ ነው፣ ከጌታ ጋር በመሆን ነው። እግዚአብሔር አምላካችን አመሰግናለን። እና ታሪኩ የሚናገረው እንግዲህ ምዕራፉን በሙሉ አንብቡት። በዚህ በእረፍት በሰላም እየኖረ ግን እረፍት ማለት ተግዳሮት የለም ማለት አይደለም። ኢትዮጵያዊ ዝሪ የሚባል የኢትዮጵያ ንጉስ 1 ሚሊዮን ሰራዊትና በብዙ መቶ ሺህ ሰረገሎች ይዞ እንደመጣበት የአሳ ሰራዊት ብዛትና የኢትዮጵያዊ ዝሪ ሰራዊት ብዛት ሲመጣጠን 1:3 ነው። የይሁዳ ሰራዊት በጣም ጥቂት ነበረ። የኢትዮጵያዊ ዝሪ ሰራዊት ደግሞ 3 እጥፍ ነበረ። ስለዚህ 1:3 የማይታሰብ ነው። ነገር ግን ቁጥር 11 ላይ ወደ አምላኩ ወደ እግዚአብሔር ጸለየ የሚላል። ጮኸ። በብዙም ሆነ በጥቂት ማዳን አይሳንህም። ወደ አንተ መተናል፣ በስምህ ወጥተናል፣ በአንተ ታምነናል። በእግዚአብሔር መታመን መጽሐፍ ቅዱስ በመዝሙረ ዳዊት 125 ቁጥር 1 ላይ በእግዚአብሔር የታመኑ እንደማይታወክ ለዘላለምም እንደሚኖር እንደ ጽዮን ተራራ ናቸው ብሎ ይናገራል። የጽዮን ተራራ እንግዲህ ነፋስ ቢመጣ ቶርኔዶ ቢመጣ ምድር ብትናወጥ ያው ቦታው ቁጭ ብሎ ነው ያለው። በእግዚአብሔር የታመነ ሰው ደግሞ ብዙ ነፋስ ብዙ ወጀብ ሊመጣበት ይችላል፣ ግን ጸንቶ መቆም ይችላል እግዚአብሔር ስለሚያጸናው። ስለዚህ ወገኖች ሆይ ከንጉሥ አሳ የምንማራቸው ነገሮች እግዚአብሔር የማይከብርባቸው ነገር ማስወገድ፣ እግዚአብሔር መፈለግ፣ እንደገና ደግሞ መጸለይ። እንግዲህ ጸለይ፣ ከዛ በኋላ እግዚአብሔር ጣልቃ ሲገባ እረፍት ሲሰጠው እንመለከታለን። እና በአንተ ታምነናል ይላል። ለታመኑት እግዚአብሔር እረፍትን እንደሚሰጥ ወገኖች ሆይ ያለንበት ትውልድ ቅድም ስናገር ነበረ እረፍት ያጣ ትውልድ ነው። በእግዚአብሔር ግን ስንታመን እውነተኛ እረፍት እናገኛለን። እግዚአብሔር አምላካችን የተመሰገነ ይሁን። ስለዚህ የሰላም አምላክ እግዚአብሔር ጣልቃ ገብቶ ይሄ 1 ሚሊዮን ሰራዊት ይዞ የመጣ ንጉስ ሸሹ። የይሁዳም ሰዎች እየተከታተሉ ብዙ ምርኮም መዘበሩ። ድል ለይሁዳ ሕዝብ ሆነ። በሰራዊት ብዛት አይደለም። መጽሐፍ ንጉስ በሰራዊት ብዛት አይድንም ብሎ ይናገራል። ወገኖች ሆይ እግዚአብሔር ከኛ ጋር ሲሆን ብቻ ነው ድል። እንደ ቤተሰብ በተለያየ ውጊያ የምታልፉ ካላችሁ፣ እንደ ግለሰብ በተለያየ ወጀብ የምታልፉ ካላችሁ የምስራች እነግራችኋለሁ። እግዚአብሔርን ፈልጉ ትጸናላችሁ ይላል። እግዚአብሔርን የሚፈልግ ልብ ደስ ይበለው። መዝሙረ ዳዊት 105 ቁጥር 3 ላይ እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔርን ፈልጉ ትጸናላችሁ። አሳ ጸና። 1 ሚሊዮን ሰራዊት ይዞ የመጣ ግን ሸሸ፣ ተዋረደ። ድል እግዚአብሔር ለታመነ ሰው ሆነ። እግዚአብሔር አምላካችን እናመሰግናለን። ስለዚህ ዛሬ ይሄ ጸሎት የአሳ ጸሎት የእናንተ ጸሎት እንዲሆን እፈልጋለሁ። አምላካችን ሆይ አቤቱ በብዙም ሆነ በጥቂት ማዳን አይሳንህም። በአንተ ታምነናል፣ በስምህም ወጥተናል። አዎ እግዚአብሔር አምላካችን እናመሰግናለን። ስለዚህ በእግዚአብሔር ታመኑ። በእግዚአብሔር የታመኑ እንደማይታወክ ለዘላለም እንደሚኖር እንደ ጽዮን ተራራ ናቸው ብሎ የእግዚአብሔር ቃል ይናገራል። አሳ እግዚአብሔርን ፈለገ። አሳ ወደ እግዚአብሔር ጸለየ። ለአሳ ደግሞ እግዚአብሔር ድል ሰጠው። ምድሪቱን በሰላም ኖረች። ሰላም ከእግዚአብሔር ዘንድ ነው። እረፍት ከእግዚአብሔር ዘንድ ነው። ጸጥታ ከእግዚአብሔር ዘንድ ነው። ማሸነፍ ከእግዚአብሔር ዘንድ ነውና ከእግዚአብሔር ጋር እንስማማ፣ ከእግዚአብሔር ጋር እንጣበቅ፣ ሐሳቡን እናስቀድም፣ እሱን እንፈልገው። የእስራኤል ቅዱስ ይባርካችሁ። እግዚአብሔር ይባርካችሁ፣ ይጠብቃችሁ። በሰላም ዋሉ። ጌታ ይባርካችሁ። አሜን።